ቤተሰቦች የዛሬው ሩታና አብርሽ ታርቀዋል፣ ይታረቃሉ ብዬ አስባለሁ። ዛሬ ምክንያት ደግሞ ትግል እስከ ዛሬ ያበላሸችው ነገር ትክክለኛው መስመር ያስገባቻቸው ይመስለኛል። ምክንያት ደግሞ እንጃ በጣም የሚገርም ነገር ነው የሰረቻቸው። አብርሽን ደግሞ ሩታ አውቆም ቀን ልብሱ አዘጋጅቶ ምናምን እኔ ቡታጅራ ሄዳለሁ ከአሁን ወዲህ እዚህ ምን አለኝ እዚህ እኮ የመጣሁት አንቺ ብዬ ነው የመጣሁት ነበር። ስለዚህ ቡታጅራ መመለስ አለብኝ ብሎ መልስ ይሰጣል። ደግሞ ሩታ ደግሞ ቆይ የምነግርህ ነገር አለ መውጣት ስለማችል አችልም ምናምን አለችው። ስለዚህ ጥሩ ነገር ይፈጠራለሁ ብዬ አስባለሁ። የአብርሽና የሩታ ሰርግ እስከ ዛሬ በጉት ስትጠብቁ ወይ ደግሞ ምነው ሰርጉ የታለ ቢሎን ቀረ ምናምን ሰርገኛው ቀረ ምን ዘንጥዞ ምናምን ያላችሁ ሁሉ አሁን ደግሞ በጉት ደግሞ ደስ ብሏችሁ እንደምትጠብቁ እርግጠኛ ነኝ። ዛሬ ምክንያት ደግሞ ማታ ሩታና አብርሽ በደንብ አውርተውበት አወራሃለሁ አለችው። እንግዲህ ጥሩ ነገር ይዘው እንደሚመጡ እርግጠኛ ነኝ እላችኋለሁ። ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ ሰላም ነኝ። ከእናንተስ ጋር እንዴት ናችሁ? ጤንነት እንዴት ነው? ባዳ እንዴት ነው? ረመዳናችን የሄደብን ነው። ዛሬ 8ኛ ቀን ጀምረናል። ኢንሻአላህ አላህ ሱብሃነሁ ወተዓላ ጾመው ሰደቃቸው ሁሉ ከተቀበላቸው ባሪያዎች አላህ ያርገን። ያላህ ብለው ከሚሰሩትን ሰዎች አላህ ያርገን ማለት ነው። ረመዳናችን ሄደዋል። የሄደ ነው የቀነሰ ነው። በቃ እውነት ረመዳን አንዴ ምን አለበት 2 ወር ቢሆን እንኳን ቢበቀል ተጨማሪ ቢኖረው የሚባል ያኔ ያስብላል ማለት ነው። ዘንድሮ ረመዳን ደግሞ ትንሽ አገራችን ያኔ ለሙቀት ነገር ምናምን አለ። ትንሽ ከብደዋቸዋል ሙቀቱ ማለት ነው። እዚህ ደግሞ እንደምታዩ ብርድ ነው። ትንሽ ዝናብ ጠብ ያደረገልን ነው። ያላህን ታምር አያችሁ። በቃ እዚህ ሀገር ሙቀት ብርድ፣ ሀገራችን ደግሞ ሙቀት እና በዚህ እንኳን ደግሞ በዚህ አላሃችን እኮ ነው የምናሻረከው። ምክንያት ደግሞ ሌላ ያለ አስፈላጊ ነገር የምናወራ አስፈላጊ ነገሮች የምንሰር በቃ እሱ አያየንም ብለን ማለት ነው። ስለዚህ ፈጣሪ ስላያችሁ ማለት ሀገራችን ዘንድሮ ሙቀት ነው ማለት ነው። እና ቤተሰቦች እንዴት ናችሁ? በተረፈ እኔ ጋር አለሁ አልሐምዱሊላህ ሰላም ነኝ አለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነኝ እላችኋለሁ። ጤንነት እንዴት ነው? ሁሉም ስራ እየበረታችሁ ነው? አልሐምዱሊላህ። በዛሬ ቀን እንደምታዩ ሩታ ጽጌ ደግሞ የሰራችው ስራ እስከ ዛሬ ደግሞ እንኳን ደግሞ ነገሮች ያበላሸችው ስራ እስካሁን ያስተካከለችው ይመስለኛል። አሁን ያስተካከለችው ይመስለኛል። ምክንያቱም የሰው ትዳር ሲበላሽ የሰው ትዳር ደግሞ ወይ ደግሞ በፍቅር የሚኖር ሰው ደግሞ ሲለይ በጣም የሚያሳዝን ነገር የለም። ሩታ ጽጌ ማለት ነው የአብርሽን አንድ ሀሳብ አቀረበችለት። አብርሽ ሩታ ከዚህ በፊት የሆነ ነገር ስትል ሰምቻት ነበር። ስለዚህ ይህን ነገር እንሞክረው። አንተ ዝም ብለህ ገብተህ ወደ ሩታም ቤት እመጣለሁ ብዬ ነግሬያታለሁ፣ እየጠበቀችኝ ነው። አንተ ዝም ብለህ ገብተህ ደግሞ ካላስን ካሁን ወዲህ እዚህ ሀገር ምን ለማድረግ እቀመጣለሁ? ለምንድን ነው የምቀመጠው ብለህ ከዛ በኋላ ልብሶችህ ሻንጣ ላይ አድርገህ ምን ብለህ ሰብስበህ ትወጣለህ። በዛ ሰዓት ደግሞ እኔ ደግሞ አትወጣም ብዬ ከለክልካለሁ። ሩታ ደግሞ ዝም ብላ ውጣ ምናምን ብላ የሆነ ከጮኸች ምናምን ያናል ብዙታውን ብላ ነው ቃል የገባችለት ነበር። አይ ደግሞ ራሷን ልቧ ተነክቶ በስነ ስርዓት ቀስ ብላ ካወራችህ ደግሞ ምን እንደሚፈጠር እናያለን ብለን በዚህ ሀሳብ ተስማምተው አብርሽም ደግሞ ከዚህ በፊት እንኳን ደግሞ እንደፈለግኩ ሂድ ብላኛለች፣ አይሆንም ብዙ ሞክር ያለው ይላል። አያችሁ አብርሽ ምንም የሞከረ ነገር የለም። ምንም አብርሽ ዝም ብሎ ዝም ይላል እንጂ ራሱ እኔ ሁሌ እላለሁ አብርሽ ራሱ ይጎዳል፣ ዝም ይላል እንጂ የሆነ በቃ የሚጠቀማቸው ቃላቶች ሴቶች አንድ ሴት የምትወደውን ነገር ምናምን አያውቅም ማለት ነው። ምንም ነገር እሱ ዝም ብሎ በቃ ያኔ ራሱ ነው የሚናደደው። ምክንያቱም የሰው ማስከፋት አይፈልግም። ማሻላ ራሱ ነው ብቻ ነው የሚጎደው ማለት ነው። በዛ ሰዓት ደግሞ እንደምታየው በጣም ደግሞ
በስነ ስርዓት ያናገረችው ከደምድ ነው የሚሄደው ምናምን ብላ ያሷም ያለችው አንድ ነበር። ዝም ብሎ መሄድ አለው ምናምን ብላ ከዛ በኋላ የተፈጠረ ነገር አትሄድም ነው ያለችው ሩታ። ማውራት ያለብን ነገር አለ፣ መነጋገር ያለብን ነገር አለ፣ ብዙ ነገር አለ። ስለዚህ መሄድ ስለማችል አትሄድም። ስለዚህ ልብስህን መልሰው ብላ ሩታ አለቀሰች። አብርሽ ሄዳለሁ ከቤት ሲል አለቀሰች ማለት ነው። ስለዚህ አብርሽና ሩታ የተዋደዳችሁ መለየት ጥሩ አይደለም። አንድ ላይ ተስማምታችሁ ተፈቃቅራችሁ እንደ በፊት ጥሩ ነገር አንድ ላይ ሆናችሁ ነው የሚያምርባችሁ። አንድ ላይ ሆናችሁ ነው ብትሰሩ ነው የሚያምረው እላለሁ። እርግጠኛ ነኝ። ምክንያቱም አንድ ቤት የኖሩ ከዚህ በፊት ሚሮን ከዛ ቤት እንዳትወጪ ብላ ነው ያስማለቻት የነበር። ዛሬም ደግሞ የተፈጠረውን ነገር እኔ እንጃ፣ እኔ ገርማኛል እኮ ሰው አንድ ቤት የኖረ አንድ ቤት ሶፋ ቁጭ ያለ ገብቶ የወጣ ምን ያሉ አላቅም። ያኔ ምን አይነት እንጃ ጭንቅላት ቢኖራቸው አላቅም ማለት ነው። እልህ መያዝ ጥሩ አይደለም። አሁን ሩታና አብርሽ ሁለታቸውም ይዋደዳሉ፣ ይተሳሰባሉ፣ ይፈቃቀራሉ። ሁለተኛ ደግሞ ምንድነው እልህ ምክንያት ደግሞ እሱ እንዳደረገኝ እኔም ተራይ ላድርገው ይሳቅም ገዳውን ሳይሩት እንደዚህ ያደረገችው ይሳቅ ከሱ ምንም ኖሯት አይደለም። ካዱ ጭራሽ ምንም ኖሯት አይደለም። ወለኪን ምንድነው ያኔ ከሱ ከነ ያኔ ምክንያት ደግሞ እልህ ነው። አብረሽን ሌላ ሴት ቤት ይዞብኝ መጣ። እሷም ደግሞ በቃ አስባ አቅዳምን ብላ ያደረገችው ነገር ነው እንጂ ምንም ነገር አይደለም። ሁለቱም እልህ አለባቸው። በትዳር መሀል ደግሞ እንደዚህ እልህ መጥሮ አይደለም ማለት ነው። አብረሽም ደግሞ ዝምታው አምሳሌ አብረሽ እርግጠኛ ነኝ ብዙ እንደ አብረሽ የምትኖሩ ወንዶች ልትኖሩ ትችላላችሁ፣ ሴቶች ልትኖሩ ትችላላችሁ። በእልህ ሳይሆን አንድ ሰው በጣም ትዕግስተኛ ሆኖ ዝምታው መርጦ በጣም ነገሮቹ በትዕግስት አስተውሎ የተናገረ እልህ ውስጥ ካለበት ይሄ በጣም አደገኛ ነው። አሁን የአብረሽን በጣም ችግሩ ምንድነው? ሁላችሁም የምታውቁት ነገር አብረሽ በጣም ትዕግስተኛ ነው፣ ግን የሚያደርገው ነገር ምንድነው? እልህ አለበት። እልሁ ደግሞ ምንድነው? በቃ በተግባር ነው የሚያሳያቸው። ሩታም ደግሞ ኻላስ ሩታም ደግሞ እንዴ እሱ እንደዚህ ያደረገኝ ምናምን ብለማ እሷም ደግሞ እንደምታዩ እሷ ሄዳ እልህ ውስጥ ትገባለች። ከዛ በኋላ ደግሞ በእልህ ያኔ ምንድነው ነገሮቹ ይስተካከላሉ። የበለጠ ነገሮች የተቀጣጠሉ ነው የሚጓዙ ማለት ነው እንጂ ምንም ጥቅም የለውም ማለት ነው። ስለዚህ ምንም ነገር የነገሮቹ ትኩረት ማድረግ አለብን እንጂ ሌላ ነገር ማድረግ የለብንም ብዬ ነው የማስበው። ሩታና አብርሽ ኢንሻአላህ እልኋችሁ ትታችሁ እንደ በፊትም እንደምትመጡ እርግጠኛ ነኝ። ጠብቁ። አሁን በቃ በሚቀጥለው ቪዲዮ ታርቀው በስነ ስርዓት እንደሚመጡ እርግጠኛ ነኝ። ስለዚህ ጽጌ እስከ ዛሬ ያበላሸችውን ነገር በደንብ አስባበት። እኔ እንጃ በቃ እንዴት እንዳሰበችው አላውቅም። ማለት አኪል ያኔ እሷ የነገረችኝ ነገር ስትናገር የሰማሁት ነገር አለ ስላለች ነው። በቃ ጥሩ ሀሳብ ነው ያደረገችው። እስከ ዛሬ የተበላሸው ነገር አስተካከለችው ማለት እችላለሁ። ውድ ቤተሰቦች ጽጌ ጎበዝ ይመችሽ ማለት ነው። እና ጋይስ ቤተሰቦች አብረሽና የሩታ መታረቅ ሁላቸውም በጉጉት የጠበቃችሁ ነው። የዛሬ ቪዲዮ አብረሽና ሩታ ሻንጣ ይዞ ይወጣለሁ ሲል ያኔ አልቅሳለች፣ ትወደዋለች፣ አፍቅረዋለች። ስለዚህ ሰላም ለሀገራችን አንድነት፣ ፍቅር አላህ ሱብሃነሁ ወተዓላ ያምጣልን። በያላችሁበት ላይ ይጠብቃችሁ፣ ይጠብቀን ናችኋለሁ። ሀገራችን ሰላም ላይ ያድርግልን። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮመንት ማስቀምጡልኝ እመልሳለሁ ማለት ነው ውዶቼ። አዲስ ያልሆናችሁ ደግሞ እንደተለመደ አበረታቱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሰላም አለይኩም።